ሰላም ጤና ይስጥልን ፋሚሊ እንዴት ናችሁ? ማይክሮሶፍት ወርድ ላይ ቴብል እንዴት ነው መስራት የምንችለው? ቴብል ለመስራት ሁለት ስቴፕ አለ። አንደኛው ስቴፕ ቴብል ለመስራት ኢንሰርት ከገባችሁ በኋላ የመጀመሪያው ስቴፕ ኢንሰርት ላይ ክሊክ ማድረግ ወይ ኢንሰርት ታብ ላይ ክሊክ አደረጋችሁ በኋላ ቴብል የሚላለች ቴብል ላይ አንዴ ክሊክ አደረጋችሁ በኋላ እንደዚህ ስኩዌር ይመጣል። ስኩዌሩን ወደ ጎን ወደ ታች ተቆጥራላችሁ። ፎር ኤግዛምፕል የምትፈልጉትን ያህል 5 በ5 ሊሆን ይችላል፣ 5 በ7፣ 5 በ8፣ 6 በ6 ሊሆን ይችላል። እንደዚህ ከቆጠራችሁ በኋላ ክሊክ ታደርጋላችሁ ማለት ነው። ሁለተኛው ስቴፕ ከስር ባለ ቦታ ላይ ደብል ክሊክ ማድረግ ነው። ደብል ክሊክ ካደረጋችሁ በኋላ እንደገና ኢንሰርት ውስጥ ገባላችሁ። ኢንሰርት ላይ ክሊክ አደረጋችሁ በኋላ አሁንም ቴብል ላይ ክሊክ እናደርጋለን። ቴብል ከመረጣችሁ በኋላ ድጋሜ ወደ ታች ወረድ ብሎ ኢንሰርት ቴብል የሚላል ኢንሰርት ቴብል ላይ ክሊክ ታደርጋላችሁ። ከመረጣችሁ በኋላ እቺ ትመጣለች። እቺ ምንድነች? ቴብል ሳይዝ ነው። ቴብል ሳይዝ ማለት ነው ለምሳሌ የምትፈልጉትን በቁጥር ነምበር ኦፍ ኮለሜ 5 ነው እዚህ ጋር ያለው። ፎር ኤግዛምፕል እናንተ የምትፈልጉት 10ም 6ም ሊሆን ይችላል። እንደዚህ ቀስቷ ላይ ክሊክ ያደርጋችሁ መጨመር ትችላላችሁ ማለት ነው። መጨመር መቀነስ ይቻላል። እንደዚህ 5 ጋር እኔ 5 ነው ፎር ኤግዛምፕል 5 መርጣለሁ። እናንተ የምትፈልጉትን ያህል ማስገባት ትችላላችሁ። ነምበር ኦፍ ሮውስ ማለት ምንድነው? እዚህ ጋር ላይክ ተመሳሳይ ነው። እዚህ ጋር መጨመር ይቻላል። እንደዚህ 10ም 20ም ከፈለጋችሁ እንደዚህ መጨመር መቀነስ ይቻላል። ፎር ኤግዛምፕል እኔ 10 ላድርገው 5 ኮሎንን ባይ 10 ሮውስ ማለት ነው። ስለዚህ ቅድም ቆጥራችሁ ነው፣ አሁን በቁጥር ነው የምትሰሩት ማለት ነው። ከዛ ልክ እንደዚህ 5 በ10 ካስገባችሁ በኋላ እዚህ ጋር ፊክስድ ኮሎን ዊድዝ አውቶ ነው መሆን ያለበት። አውቶ ኮንተንት ሚል አለ፣ አውቶ ፊት ቱ ዊንዶ ሚል አለ። እቺኛው አውቶ ላይ ነው መሆን ያለባት። ከዛ ኦኬ ትላላችሁ ማለት ነው። ልክ እንደዚህ ሰንጠረዥ ከሰራችሁት በኋላ እንዴት ነው ታይትል ማስገባት የምንችለው? ርዕስ እንዴት ነው ከላይ ማስገባት የምንችለው? ርዕስ ለማስገባት አንደኛው አማራጭ ጭቀስቷ ላይ ክሊክ አድርጋችሁ ተጭናችሁ ይዛችሁ ድራግ ታደርጋላችሁ ማለት ነው። ከዛ እዚህ ጋር የምትፈልጉትን ታይትል ማስገባት ትችላላችሁ። ሁለተኛው አማራጭ ምንድነው? ልክ እንደዚህ ሰንጠረዥ ውስጥ ቴብል ውስጥ ክሊክ አድርጋችሁ በኋላ ከኪቦርድ ሾርትካት ነው የምነግራችሁ ማለት ነው። ከኪቦርድ ኮንትሮል shift ኢንተር እንጭናለን ማለት ነው። ኮንትሮል shift ኢንተር ስትጭኑ እንደዚህ ከላይ ታይትል ለመጻፍ ቦታ መረጣችሁ አስገባችሁት ማለት ነው። ላይክ በዚህ ምሳሌ መሰረት እንደዚህ ሁለት አማራጭ ተጠቅማችሁ ርዕስ ማስገባት ትችላላችሁ። አንደኛው ሁለተኛውን መጠቀም እንችላለን። እንደዚህ ተጨማሪ ለጅማሮች የሚሆን ነው። ይሄ ተጨማሪ ማወቅ ማየት መሰልጠን የምትፈልጉት ጥያቄም ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ስልኬን አስቀምጣለሁ፣ ደውላችሁ መጠየቅ ይቻላል። ባይ ባይ፣ ይመቻችሁ።